ሰላም ይህ የክፍል 11 ቪዲዮአችን ነው። በዚህ ቪዲዮ ስለ ኦርደር ታይፖች እናያለን። ኦርደሮችን ስንገዛና ስንሸጥ በምን አይነት መልኩ መግዛትና መሸጥ እንችላለን የሚለው እናያለን። በምሳሌነት ለመጥቀስ እናንተ የ$5000 አካውንት አላችሁ ብለን እናስብ። የ$5000 አካውንት አላችሁ። ከዚህ ላይ እናንተ ሪስክ ለማድረግ የፈለጋችሁት 0.5% ነው ብለን እናስብ። 0.5% ማለት $25 ማለት ነው። ስለዚህ $25 ሪስክ ለማድረግ ካሰባችሁ ስለዚህ $25ን ሪስክ ማድረግ ፈለጋችሁ ይሄ ነው። ቀድማችሁ እናንተ ወደ ቻርቱ ከመግባታችሁ ወይም ትሬድ ከማድረጋችሁ በፊት ጭንቅላታችሁ ላይ ይዛችሁ አቅዳችሁ ወይንም በትሬዲንግ ፕላናችሁ ላይ ያለው ከ$5000 አካውንት 25ቱን ሪስክ እንደምታደርጉ አስባችሁ ከሆነ ልክ መታችሁ ቻርት ላይ ስትገቡ እንደምታዩት ዋጋው እየተንቀሳቀሰ ነው። አሁን እዚህ ጋር ነው ያለው ዋጋው። ስለዚህ እዚህ ጋር ሲደርስ እናንተ በቃ ከዚህ በኋላ እንደሚጨምር ዋጋው አሰባችሁ። ስለዚህ ምንድነው የምታደርጉት? እዚህ ጋር ትመጡና ሎንግ ፖዚሽን ትይዛላችሁ። ያ ማለት ሎንግ ፖዚሽን ማለት እንደተባባልነው መግዛት ነው። እዚህ ጋር በቃ ወዲያው ባለው የማርኬት እንቅስቃሴ ግዛልኝ ማለት ነው። ኦርደር ታይፕ ላይ እናየዋለን። ኢንስታንት ኤክስኪዩሽን ይባላል። ስለዚህ እናንተ በሰራችሁት አናላይሲስ መሰረት ስቶፕ ሎሳችሁ ቢያንስ እዚህ ጋር መሆን እንዳለበት አመናችሁ ወይም ደግሞ እስኪ እዚህ ጋር እናደርገውና ስለዚህ ቢመጣ ከዛ ያልፍም በማለት እዚህ ጋር ደረሳችሁ ስቶፕ ሎዛችሁን። ስለዚህ ስንት ፒፕ ነው ሪስክ ያደረጋችሁት ማለት ነው? 10 ፒፕ ነው። ዝቅ ብታደርጉት ያው 15 ይሆናል። 10 ፒፕ እንዲሆን ያደረግነው በቃ ከዚህ በኋላ ወርዶ እዚህ ጋር ቢመጣ ከዚህ በላይ አያልፍም ማለት ነው። ከዛ በተረፈ ደግሞ በጣም ፒፑ ሪስኩ በወረደ ቁጥር የምታገኙት ነገር ይጨምራል ማለት ነው። ያ ማለት ታርጌታችሁ እናንተ በ3 እጥፍ 3 አድርገን ሪስክ ቱ ሪዋርድ ሬሾን 3 እጥፍ እንዲያተርፍልን እንፈልጋለን ከሆነ ያላችሁት። ስለዚህ እዚህ ጋር ብትገዙና እንዳሰባችሁት ቢሄድ ከገዛችሁት ዋጋ 3 እጥፍ ፕሮፊት ታገኛላችሁ ማለት ነው። ይሄ ሪስካችሁን እዚህ ጋር ማድረግ ትችላላችሁ። የምታገኙትም በዚያው ልክ ይጨምራል። ሴፈር ለማድረግ በሞከራችሁ ቁጥር ወይንም ስቶፕ ሉዙን በጨመራችሁ ቁጥር እንደዚህ ነው የሚሆነው። የምታገኙት ሪስክ ቱ ሪዋርድ ሬሽዮ እየቀነሰ ይመጣል ማለት ነው። አሁን እንደተባባልነው እናንተ $25 ሪስክ ለማድረግ ያስባችኋል። እዚህ ጋር ሲመጣ ፒፑ ስንት ነው ሪስክ ያደረጋችሁት? 10.4 ነው። እዚህ ጋር ያሳያችኋል ትሬዲንግ ቪው። ስለዚህ ምን ተባብለናል? ሎት ሳይዝ ስንት ነው የምታስገቡት? ስቶፕ ሎሳችሁ ታውቋል። እንደምታዩት እዚህ ላይ ነው ያለው ስቶፕ ሎሳችሁ ወይንም ዋጋው በሚያሳየን መሰረት ቀይ ያለበት ዋጋ ስቶፕ ሎሳችንም አረንጓዴ ያለበት ደግሞ ቴክ ፕሮፊት ዋጋችን ነው። ሜታ ትሬደር ላይ ገብተን ያው ወደፊትም ስናየው የምናየው ይሆናል። ስለዚህ ስቶፕ ሎስ ያ ነው። ዋጋው እዚህ ላይ ወርዶ ሲመጣ ይህን እንቅስቃሴ አቁመው ከዚህ በላይ መክሰር አልፈልግም እንደማለት ነው። ሄዶ ደግሞ እዚህ ጋር ከመጣ በቃ እኔ 1.27857 ላይ ሲደርስ ማትረፌ ያዛ ላይ ይበቃኛል ማለት ነው። ቴክ ፕሮፊት ከዚህ በላይ ማድረግ ትችላላችሁ። በአረንጓዴ ያለው ቴክ ፕሮፊት ነው። በቀይ ያለው ደግሞ ታች ላይ ስቶፕ ሎዛችን ነው ማለት ነው። ይቺ በሲልቨር የምታዩት እዚህ ጋር ኢንትሪ ፕራይስ ነው የገባችሁበት ዋጋ ማለት ነው። ይቺኛው ቀይዋ ከዚህ በፊት የነበረው እንቅስቃሴ ነው ኢግኖር አድርጓት ማለት ነው። ይቺ ሲልቨሯ ግን የገባችሁበት ዋጋ ከረንትሊ ዋጋው ያለበት ዋጋ ነው። ኢንትሪ ፖይንት ትባላለች። ስለዚህ $25 ሪስክ ለማድረግ ያስባቸዋል። እዚህ ጋር $10 ፒፕ ሪስክ አድርጋቸዋል። ሎት ሳይዙን ነው አሁን እንግዲህ ሎት ሳይዙን እንዴት ነው የምናውቀው የሚል ነው። $25 ሲካፈል ሪስክ ላደረጋችሁት ፒአይፒ ነው ማለት ነው።
ሲካፈል ሪስክ ላደረጋችሁት ፒፕ ያ ማለት 10 ነው። 10.4 ማለት ነው። ሪስክ ያደረግነው ዶላር ያደረጋችሁት ዶላር 10.4 ሪስክ ያደረጋችሁት ፒፕ ነው። ሪስክ ያደረጋችሁት ዶላር ሲካፈል ሪስክ ላደረጋችሁት ፒፕ ከዚያን የዚህ ውጤት ይመጣል። የዚህ ውጤት ስንት ይመጣል? 25 ሲካፈል ለ10.4 ኦልሞስት 2.4 አካባቢ ይመጣል። ያ 2.4 ይህን የመጣውን ማንኛውም ቁጥር ሁልጊዜ የማይቀየር ነው። ይሄ ቁጥር አይቀየርም። 10 ኮንስታንት ማለት ነው። ለ10 እናካፍለዋለን፣ ተካፍሉታላችሁ ማለት ነው። ስለዚህ ይሄን የመጣልንን 2.4 ለ10 እናካፍለዋለን ማለት ነው። ከዚያም ይሄ ምን ይሰጣል? ቤታ ትሬደር ላይ ሄዳችሁ የምታስገቡት ምን ይሰጣችኋል? ሎት ሳይዝ ይሰጣችኋል ማለት ነው። በዚህ መንገድ ሎት ሳይዙን እናገኛለን። ስለዚህ 2.4 ሲካፈል ለ10 ስንት ይመጣል? ወደ 0.24 ይመጣል። ስለዚህ 0.24 ሎት ሳይዝ እናገኛለን ማለት ነው። ይሄ ነው የምታገኙት ሜታ ትሬደር ላይ ሄዳችሁ የምታስገቡት ሎት ሳይዝ 0.24 ይሆናል ማለት ነው። ስለዚህ 25 ዶላር ሪስክ አድርጋችኋል። ስለዚህ ይሄ ከስሎ ስቶፕ ሎዛችሁን ሲነካባችሁ ከ25 ዶላር በላይ ሊመጣ አይገባም። ሎት ሳይዝ እንቅስቃሴ ለመገደብ አይደለ። ስለዚህ በእያንዳንዷ ፒፕ 0.24 ዶላር 0.1 ምንድነው ብለናል? 1 ዶላር ነው ብለናል። ስለዚህ 0.24 ሲሆን 2 ዶላር ከ4 ሳንቲም ይሆናል ማለት ነው። ወይም እቺን 4ን ኢግኖር ብናረጋት በፒፕ 2 ዶላር 0.2 ዶላር በእያንዳንዱ ፒፕ 2.4 ዶላር ይንቀሳቀሳል ማለት ነው። ማለትም በእያንዳንዱ ፒፕ 0.24 ሎት ሳይዝ ካስገባችሁ በእያንዳንዱ ፒፕ 2.4 ዶላር ይንቀሳቀሳል ማለት ነው። ይሄ እያንዳንዱ ሪስክ ያደረጋችሁ ስንት ነው? 0.4 ነው ማለት ነው። ስለዚህ 2.4 እና ወይም በእያንዳንዱ ፒፕ 2.4 ዶላር ይሄዳል ካልን ሪስክ ያደረግነው ፒፕ ስንት ነው? 10.4 ይሆናል ማለት ነው። ከዛ 2.4 ሲባዛ ሪስክ ባደረግነው ፒፕ ስንት ይመጣል? 25.2። ስለዚህ ከስሩ መጀመሪያ ሪስክ ያደረጋችሁትን 25 ዶላር ነው ማለት ነው። 25 አድርጋችሁ ሎት ሳይዛችሁን በአግባቡ ካልኩሌት አድርጋችሁ ተጠቅማችሁ ታደርጉ ከ25 ዶላር በላይ አያከስራችሁም ማለት ነው። ዋት 50 ዶላር ሪስክ ቢሆን ሴም ቲንግ ነው ሀፕን የሚያደርገው። 50 ዶላር ሪስክ ያደረጋችሁ ከሆነ ስለዚህ በዛ ልክ ካልኩሌሽን ተሰርቶ የምትከስሉትም ያንን ብቻ ይሆናል ማለት ነው። ስለዚህ ስቶፕ ሎሳችሁ መጨረሻ ላይ ሲነካ ያንን ሪስክ ያደረጋችሁትን ዶላር ብቻ ነው ሉዝ የምታደርጉት ማለት ነው።